ሰላም እንዴናችሁ? ባለፈ ቀን የጌዲኦን አይተን ነበር። እስኪ ዛሬ ደግሞ የኮንሶን እንመልከት። አንደኛ ላይ እንግዳን መቀበልን በተመለከተ ነው። የኮንሶ ብሔረሰብ እንግዳን ሲቀበል በልዩ አክብሮትና በትህትና የመቀበል ባህል አለ። እንዲሁም ደግሞ ባህላዊ መጠጦችን፣ ባህላዊ ምግቦችን አዘጋጅቶ ለእንግዳውን ልዩ እንክብካቤ ያደርጋል። የኮንሶ ማህበረሰብ ለሰላምታ ትልቅ ቦታ ስላለው እንግዳውን በታላቅ አክብሮት የመቀበል ልዩ ባህል አላቸው። አጭሩ እንግዳን በልዩ እንክብካቤ ይቀበል። ሁለተኛ የምግብ አሰራር ባህላቸውን በተመለከተ ነው። ኩርኩፋ ታዋቂው የኮንሶ ባህላዊ ምግብ ነው። ሌላኛው ዳማ ነው። ከማሽላ ዱቄትና ከሽምብራ የሚዘጋጅ ልዩ ባህላዊ ቂጣቸው ነው። ሌላኛው ቻካ ከማሽላና ብቅል የሚቀመጥ ለምግብነትም ለመጠጥነትም የሚያገለግል እጅግ ወፍራም ባህላዊ መጠጣቸው ነው። ሶስተኛ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስላል። ሰማይታን ነው ባዩና ጋይዳ ኾንሲታን አታተና ጋይዳ ኦሮሞ ኬኛ አካምና ኩማ ኦሮና ኬኛ አካምና ኩማ ኡመተ ኬኛ። አራተኛ ደግሞ የአለባበስ ባህላቸውን በተመለከተ ነው። የአለባበስ ባህላቸው ፎቶ ላይ እንደምታዩት ነው። አምስተኛ ሃይማኖትን በተመለከተ ነው። የኮንሶ ብሔረሰብ ሃይማኖት አጠር አድርጌ ለማቅረብ ሞክሬያለሁ። ተከታትለን ነው የምንመለስ። የኮንሶ ማህበረሰብ ጥንታዊ ባህላዊ እምነት ሲሆን ዋቃ ወይም ደግሞ ፈጣሪ ብለው በአንድ አምላክ ያምናሉ። የሃይማኖቱ መሪዎች ፖሆላ ወይም ደግሞ ፖቃላ ይባላሉ። ዋቃ ለጀግኖችና ለታዋቂ መሪዎች መታሰብ የሚቆሙት ታዋቂዎቹ የሰው ምስል ያላቸው የእንጨት ቅርሶች ዋጋ ከዚህ ከቀብርና ከባህላዊ እምነት ስነ ስርዓት ጋር እየተያያዙ ናቸው። አሁን ላይ በአሁኑ ወቅት አብዛኛው የኮንሶ ህዝብ የፕሮቴስታንት እምነት ተከታይና የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የኮንሶ ብሔረሰብ ሃይማኖት ይህን ይመስላል። ስድስተኛ የጋብቻ ባህላቸውን በተመለከተ ነው። የኮንሶ ብሔረሰብ ጋብቻን ሲያካሂድ በወላጆችና በሽማግሌዎች ፍቃድ የሚያደርግ ሲሆን፣ ሌላኛው ደግሞ የጎሳ ጥንቃቄን በተመለከተ ነው። የደም ትስስር ያላቸው ሰዎች ወይም ደግሞ ዝምድና ያላቸው ሰዎች በኮንሶ ብሔረሰብ ባህል መሰረት አይጋቡም። ሌላኛው ደግሞ የኮንሶ ብሔረሰብ ከሌላም ብሔረሰብ ጋር መጋባት በባህሉ አይፈቅድም። እንጃ አሁን ካሻሻሉት ነው እንጂ ታሪኩ እንደሚናገረው ከሆነ የኮንሶ ብሔረሰብ ከሌሎች ብሔረሰብ ጋር የጋብቻ ትስስር አያደርግም። ሰባተኛ የህዝብ ብዛታቸውን በተመለከተ ነው። የኮንሶ ብሔረሰብ የህዝብ ብዛት በ2007 በተደረገው የቤት ቆጠራ መሰረት 250430 ነበረ። የአሁኑ የኮንሶ ብሔረሰብ የህዝብ ብዛት በግምት ከ350,000 እስከ 408,000 ይደርሳሉ ተብሎ ይገመታል። የኮንሶን ብሔረሰብ ባህል በአጭሩ ይህን ይመስላል። በቀጣይ የአገውን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ይመቻችሁ። ሀወዋቃትሽን አናቃኒቶ ኮንሶ ታኩን ደየቃጤ ካልዳና ቀወኔ ይሪ ሞርማ ኸኖ ኢቶኮሰነ ኮስታይኖ ወራ ኸኖ ጌርጌ